نعخيزب زعالم زي سقرو تقم يلن حابني نعخيزب زعالم زي سقرو تقم يلن ما بطا فخر بغر عيني زل ألماوي تكفال قني عبايا بأمنت لكي حيوان قدر أمنت ما تنقل كدان اللونت كيف اللي تيو ቅዱሴ እየመጣ ነው። ይቅርታ እንጠይቀዋለን ሁለታችንም በስርዓት አይነት ስታንዳርድ እኔ የሱ ክብር እንዲነካ አልፈልግም። ገብቷላ ማለት እሱና እኔ ልንለይ እንችላለን። ይሁን እኔ ምን አገባኝ ስለአንተ ክብር። አንተ ይኸውልህ እሱ ለኔ የከፈለው መስዋዕት አንተ ከፍለሃል። አንተ ይኸውልህ ስማኝ ጌታን አንተ እኮ ፋሚሊ ስላስገድዱኝ ነው እንጂ አንተ አሁን ምንድን እሺ ለኔ ምንድን ያደረክልኝ አንተ? እሱ እኮ ለኔ ሲል ምን መስዋዕት እንደከፈለ አንተ አታውቅም። በጊዜ ሂደት ነው ግን በጊዜ ሂደት ይሆናል የሚባለው ነገር ሳይሆን እሱ ለኔ ሲል ብዙ ነገር ያደረገው ልጅ ተቀምጠ እንዴት ነው አንተ የማይገባ የሚመስልህ ስታስበው? ፋሚሊ ስላስገደደኝ ነው። ሰላም እንዴት ናችሁ የዩቱ ፋሚሊዎቻችን? ሰላም ሰነበታችሁ ወይ? እኔ ደህና ነኝ። በጣም ጠፍቻለሁ። አይኗ አውቃለሁ ትንሽ የሆነ ነገር አጋጥሞኝ ነው እና ዛሬ ፍቅርን ይቅርታ ጠይቀዋለሁ። ምክንያቱም በእኔ ምክንያት ብዙ ነገር አፕን እያደረገበት ነው በሱ ላይፍ ላይ እና ይቅርታ ለመጠየቅ እኔ ወስኛለሁ። ይቅርታ ጠይቀዋለሁ። ይቅርታ ለመጠየቅ አስቤያለሁ። እዚህ ነው የቀጠርነው። ማን ነው ይቅርታ የምትይው? ፍቅር ነው። ለምን? ምክንያቱም በእኔ ምክንያት በጣም ብዙ ነገር ደርሶበታል። እንደዛ ብሎ ነገር የለም። ለምን ማለት ለምንድን ነው ይቅርታ ማልጠይቀው? እሱ በእኔ ምክንያት ብዙ ነገር እየሆነ ስለሚያፈቅረኝ ነው ዝም የሚል እንጂ እኮ እኔ አላፈቅርሽም። ታፈቅረኛለህ? እኔ አላፈቅርም። ምን ማለት ነው? እኔ አላፈቅርም። ታውቃለህ እንደማላፈቅርም ጌታን አላፈቅርም። እኔ ማፈቅረው ፍቅርን ነው። ምን ማለትማ ምን በቃ ጀስት ታውቃለህ ፋሚሊ ያስገድዱኝ ምናምን እንደሆነ ካንተ ጋር ያለሁት ይሄንማ ምን ተቀበልና ይቅርታ ጠይቀዋለሁ። ዛሬ ቀጥሬዋለሁ። ባለፈው ምን ነበር ያልሽ? ምን አልኩ? ብዙ ነገር ብለሽኝ ነበረ። ቀሱን ትችዋለሁ ግን አንተ የሆነ ስሜት አለኝ ምናምን ብለሽ አለበት። እኔ አላልኩም ጌታን። አንተ ለምን ተዋሻለህ? እኔ አላልኩም ጌታን አላልኩም። ምክንያቱም እኔ ልል እንደማልችል ሁሉም ሰው ያውቃል። ምክንያቱም እኔ ማፈቅረው በጣም ብዙ ነገር እንትን ያልኩትኝ የጠበቅኩትኝ ብዙ ነገር በሱ ምክንያት ያየሁበት ፍቅረኛ ስላለኝ አንተን ላፈቅር አልችልም። እኔ ፋሚሊን እንትን መብታችሁን ላለማጣስ ብዬ ነው ታውቃለህ። ሶ ዛሬ ይቅርታ ልጠይቀው ነው። ለምን ለምን አይሆንም ጨርሽ። አይ አንተ ለምን ትደበድበዋለህ? አንተ ጎረምሳ መሆን ነው ሰው ጣርታ ጓደኛ እሱ ጓደኛ የሌለው መሰለ? ጓደኛ አለው እኮ እሱ ማርያምን መቃሌ እኮ ብዙ ጓደኛ አለው። ምን ማለት ነው? አንተ ብቻ ነው እንዴ ቤተሰብ ያለ? ስማኝ አንተ ብቻ እኮ አይደለም ቤተሰብ ያለ። ሲቀጥል ደግሞ ጀስት እሱ እኔን እያለ ነው እንጂ ታውቃለህ ማለት ብዙ ጓደኞች አሉትኝ። ጓደኞቹን ይዞ መጥቶ እንዳንተ እንደዚህ እንትን ማለት አያቅተውም። ግን እሱ እኔን ያከብረኛል። ሰውን የሚያከብረኝ ከሆነ ማርያም ምን ስለሚያከብረኝ ነው። እሱ ላንተ አንሶ አይደለም። ምን ሆነ ነው እንዴ? አይ እንደዛ ብሎ ነገር የለም ማለት። አራ ጓደኛ ቢኖረው ለምን ይዞ ለምን አይመጣም? ጋይስ እኔ ሄድች ምን ላድርገው? ወይኔ አባቢ ነፍስ ከይማርም እውነት ምን አይነት ሰው ሊሰጠኝ? ይኸውልህ ስማኝ ቢያንስ ይኸውልህ እሺ ተው እሱን ተውና ለምን ጓደኛን ይዘህ እዛ ድረስ ፋራና እንዴ? አንተ ተማርኩ ነኝ በንግግር አምናለሁ ምናምን ገንዘብ ብቻ ነው እንዴ አንተ ያለ ጭንቅላት የለም እንዴ? ምን ማለት ነው አትበል። ጀስት እሱን አሁን ጓደኛን ይዘህ መደባደብ እሱን መጉዳት ምንድነው? እሺ ትርፉ ይገርምሻል ማለት ገና ገለዋል። ሰምታል እባክህ ስነ ስርዓት ነው። እኔ ልንገርህ አንድ ነገር እኔ በሱ የሚመጣብኝ ሰው ማለት ማንንም ነው ተማልለው ጌታ በጣም ብዙ ነገር እኔ በሱ ምክንያት በጣም ብዙ ነገር አፕን አድርጓልኝ ብዙ ነገር አጥቻለሁ በሱ ምክንያት እና እንኳን አንተን ማላፈቅርክን ሰው እንደዛ ጓደኛህን ይዘህ መምጣት ጀስት ማለት እሱ ታውቃለህ ብዙ ጓደኞች አሉት። እኔ እንዳልኩ እኔ ስለሚያከብረኝ ነው። እንደዚህ ፋራ አትመስለኝም ነበር ጌታን። ያራድዬ ልጅ አይደል እንዴ አንተ? የከተማ ልጅ አይደል እንዴ? ሸገር ልጅ ነኝ ምናምን ትላለህ እንዴ? አዎ ያራዳ ልጅ ነኝ ምናምን ግን አጠገብሽ ሲደርስ ካየሁት ወይ ካንቺ ጋር ካየሁት ግን እኔ ፋራ ነኝ። ሰማሽኛ? ኧረ ተው እውነት ማለት የሆነ እልም ያልኩ ፋራ ነኝ እኔ። አብሬያችሁ በቃ ሁለታችሁን ካየኋችሁ በቃ የመጨረሻ አይገርምሽ?
አይልስ ስማኝ አንድ ነገር እኔ ማለት ነው አይ ስማኝ በቃ ስማኝ ዝም አሁን አፍክ እንድከፍት አልፈልግም እኔ በምንም አይነት ስታንዳርድ እኔ የሱ ክብር እንዲነካ አልፈልግም ገብቷላ ማለት እሱና እኔ ልንለይ እንችላለን ይሁን እኔ ምን አገባኝ ስለአንተ ክብር አንተ እሱ ለኔ የከፈለው መስዋዕት አንተ ከፍለሃል አንተ ይኸውልህ ስማኝ ጌታን አንተ እኮ ፋሚሊ ስላስገድዱኝ ነው እንጂ አንተ አሁን ምንድነው እሺ ለኔ ምንድነው ያደረክልኝ አንተ እሱ እኮ ለኔ ሲል ምን መስዋዕት እንደከፈለ አንተ አታውቅም በጊዜ ሂደት ነው ግን በጊዜ ሂደት ይሆናል የሚባለው ነገር ሳይሆን እሱ ለኔ ሲል ብዙ ነገር ያደረገው ልጅ ተቀምጠ እንዴት ነው አንተ የማይገባ የሚመስልህ ስታስበው ፋሚሊ ስላስገደደኝ ነው የወላ ተስፋ ስተሽ ነው አሁን እንደዚህ ምትም ተስፋ ምናምን አትበለኝ እኔ አልፎ ነገር ይካለው እኔ ፋሚሊ ስላስገደደኝ እንጂ ላንተ ምንም እቺን ታክል ስሜት እንደሌለኝ ነገር ያለው በእውነት እግዚአብሔርን እኔ በቃ ላንተ ምንም ስሜት እንደሌለኝ ያስረድቻለሁ ገብቷላ እና እኔ በጣም የተሰማኝ እንደዛ ስትደበድበው ምናምን ማለት የሆነ እኔ ማጣቱ ለራሱ እኮ ለሱ ትልቅ ጉዳት ነው አታውቅም እንዴ እንደ አንድ አፍቃሪ ሆነ ብታስበው ወንድ ልጅ አይደል እንዴ አሳዝነም እንዴ ለምን ማለት የሆነ እኔ ከሰው አልጠብቀውም ይሄን ነገር እግዚአብሔርን ይሄ መደባደቡ ነው አረ የመጨረሻ ነው ያስጠላው ጌታ ይሄ የፋራ ሙድ ነው ያራመድከው እንዴ ስላረክ ራስ በጣም ነው ያስጠላኝ በጣም ነው ናቅኩ በጣም ነው የሰቀጠጥከኝ ጌታ ምን ለማለት አልገባኝ ምን ማለትም አትበለኝ ለምን ትደበድበዋለህ እስቲ ቆይ ኖ ችግር የለውም ግን ጓደኛህን ይዘህ መጣ አንተ እሱ ጋር እንትን ማሳት ይችላል ሲቀጥል ያራዲዬ ልጅ ከሆንክ በንግግር አታምንም እንዴ አንተ በዱላ ምናምን ነው እንደምታምነው አሁን ይቅርታ ጠይቀዋለሁ ተቀጥሬዋለሁ ጭራሽ ነው እየመጣ ነው ድረስ ካንቺ ጋር ጭራሽ ነው ማለት ለምን ጭራሽ አሁን የኔ ህይወት አንተ ልስፈኝ አንተ ምን አድርገልኛል እሱ አልኩ እሱ የከፈለው መስዋዕት ማንንም አልከፈለልኝ እኔ ተስፋ አልሰጠውም እኔ አባብኝ ታውቀዋለህ ደረቅ ስለሆነ ነው እንጂ አንተ እሺ ልፈልግ አይደለም ኤኒዌይስ እሱ እየመጣ ነው ይቅርታ ጠይቀዋለሁ አያገባኝም አንተ ከንበርክ ከነ ይቅርታ የምጠይቀው በእውነት እኔ አላደርግም አታፈቅረኝማ እሱ ፍቅር ቢሆን እኔ ያልኩትን ነገር ከማድረግ ወደ ኋላ አይልም ገብቷላ ሶ ስለማታፈቅረኝ አልፈርድብም ቅዱሴ እየመጣ ነው ይቅርታ እንጠይቀዋለን ሁለታችንም በስርዓት ሶ ትናንት ራሱ ሆስፒታል ሄጄ ነበርና ቪዲዮ አይቻልም ምናምን ስላለ ፋሚሊ የሚያሳየው ይቅርታ መጠየቅ ፈልጌ አይቻልም ምናምን ስላሉኝ ነው እኔ እና ዛሬ እዚህ ስለቀጠልኩት ዛሬ በፋሚሊያችን ፊት ይቅርታ ጠይቀዋለሁ አንተም ይቅርታ ጠይቀዋለሁ አላደርኩም ኦይ አንተ ይኸውልህ አታፈቅረኝ የምለው በምክንያት ነው ለምንድን ነው አንተ ቆይ እኔ የምልህን ነገር ለምን አታረግም አፈቅርሻለሁ እና የምትለው ዝም ብላ ነው አይደለም እሱማ አፈቅርሻለሁ ከልቤ እሱ ከሚያፈቅርሽ በላይ ነው ያፈቅርሻለሁ እና ታዲያ ካፈቀርከኝ ለምን ቅርታ እሱን አትጠይቀው የኔሱ ነገር ሌላ ነው ኤኒዌይስ በቃ እየመጣ ነው ሰላም ነው ባይ እንዴት ነህ ሰላም በለው ቅዱስ አታናደኝ ሰላም በለው እንኳን እግዚአብሔር ማረህ በለው እንዴ አንተ እንዴት ነው የሚያረግ ፊትን ዞራ እንዴ ሰላም የምትለው ኤኒዌይስ ጋይስ መጣልኝ አባት ግን ለምን ይጠራሽ ምን ተጽውዕ ማለት አخلي ካና ህይወት ተወጽ ይትخلي ከኔ ህይወት መጣጣች ለምን ነው እንደዚህ መታረጉት ባለፈው ላንቺ ስጠራሽ ነው እሱ የመጣው እና አክትጽውዓክ ተለኹ እስሙ ጽላይ ወዕኒ እኔ ባለፈው ስልኬን እሱ ነው ይዞት የነበረው እሱ ሲጽፍልኝ እሱ የመለሰልክ እሱ ነው የቀጠረህ እኔ ምንም ማውቀው ነገር የለም አባቴ እና በቃ ካና ህይወት ውጽለይ በቃ አይጽውዕን ስላይ በቃ ምሳኹም ከጋነ ይደላና ማለት ካው ዝብልዓልታ ይኹም ትገብሩ እንደላው አይ አخلي ከህይወቴ ውጪልኝ አልሻል አይፈልግሽም ማለት አይደለም አፍቅረኔን በደንብ ነው የማውቀው ዝም በል በመሐላችን አንተ ጣልቃ ትግባ እኔ እሱን ኤኒዌይስ እኔ ይቅርታ ለመጠየቅ ነው የጠራውክ በጣም በኔ ምክንያት ምን ማለት ነው ምን ስራን ረስተው እንዴ ምን ማለት ነው መላጣ እንዴ ምንድነው የሚያወራው ልጁ እንዴ ምን እንደደረክ ረስተው ባለፈው ምን እንደደረክ አንተ ምክንያት ትላንት ነው ሆስፒታል ግን ይወጣ እና እንደዛ ምን ኖርማል አይደል እንዴ ምን ሆነ አንተ በቀጠቀጥ አንተ ደስ ይላል እሱ ሌላ ምን ማያገናኝ እሱ ሌላ አንተ ያንተ ጉዳት ይሰማል የሱ ጉዳት ደግሞ ለኔ ይሰማኛል ገብታላ ሲጀመር እኔ ለእናንተ አክብሬ ስለጠራሽኝ ብቻ ነው የመጣሁት ገባሽ አና ሀምዝክ ከራኸር ወይን ጊዜ ግኔ ገለኹም ፍላኹ መጽ ተረዲኩም ገና ከዚ ትማል ወጽ የለም አንተ መጽኩም ነው እና
እንጃ በጣም ከኔ ምን ነው የምትፈልጉት ማለት ካውዝ ብልዓልታ ትገብሩ እንደሊኹም ዳየ ማለት ከህይወቴ ትተወጽል ያን ለዓሊ ደስ መደን ማለት ፋሚላ መጥቶልሽ የሱ እናውራ ብለን እሺ ተቀጥራጥን መጡ ምናምን ደበደቡኝ እና እኮ አባቴ እኔ እኮ ለሱ ነው ይቅርታ ልጠይቅህ እንትን ያልኩት እኔ ጌታ ስንቴን እንዳልኩ እሱ ነው ዘጥ ከዛ አነ ብምታይ ከረጋግጽ ለኸል ቤተሰብ የመምጽም ንኸረ እና ከዛ አነ ብምምጻይ ታይል ጥቅምን ነው አነ እኮ ታያት ስጀመር ቤን خلለኸ ይመስላና ቤን ኸይ ለለኸ መስልኝ በይ እኔ መጻፍ ነይራ ገባሽ ብቻሽን ያለሽ መስሎኝ የመጣው እስቲ ከሱ ጋር ብትሆን ያልመጣም ለምን በጣም የሚደብር ነገር ስላደረገ ወንድ ልጅ ነው ሊገባው ነበር ምናምን ወንድ ልጅ ተረጋግቶ ሲያወራ ነው የሚያምርበት ገባሽ ተረጋግዕተው ዋቅዕተ ላይ ደስ እንዴ ሀምዝም ወቃዕ ምናምን አነ ለሆነ ይባስ አይደሊ ብምርዳ ይፈትል ደልና ብቻ በጣም ነው የሚደብረው የሚያስጠላው ነገር ነው ያረጋው ማለት እንደዚህ ነው የመጣች ያዋራው ልብያስ አላስብም ነበር መሰለ በጣም ነው የሆነ ደብሮኛል በጣም ደግሞ አንቺም ጥፋት ነው ምን ላርጋባቴ እኔ እኮ ስልኬ እንዳልኩ ነሽ አንቺ እኮ እሱ ነሽ እኔ አይደለሽማ እኔ እኮ ልሰማሽ ብዬ ነው የመጣሁት እንጂ ናይም ለሆን ቃኔ ፈልጥ ተስፋ ካው ቆርጥ ብዙ ይገራን ተስፋ ከመቅራ እንደቆረጥ ታውቂያለሽ አንቺ ይገባሽ የሱ ኮንሽ ፋሚሊ ካመጣውልሽ ምናምን ነገር የሱ ነሽ አንቺ ካው እና የኔ አባት ምናምን አትበይኝ እኔ ላንቺ ካው እንደ ወንድምሽ ነው መሆን ፈልገው እንጂ እንደ ፍቅረኛሽ ምናምን መሆን አልችልም ገባሽ እኔ ከኸዝ ምንም ያው በአኺር ምክንያት ከጉዳይ አይደለ አነ ካውዝ ብልዓል ምንም ከገበር ይኸል አይኑ ማለት እንደማስረዳ አላውቅም ግን ተረጋጋማ አሁን አታልቅሽ ፈስ ተረጋጋ እሺ ስርዓት ይኖርክ እሺ ከዚህ በኋላ እንኳን አይደለም ጫፉን ይኸው ጌታን የምሬን ነው ስሙን እሺ እንድትል አልፈለገም እግዚአብሔርን ምን ማለት ነው እንዴ በአንተ ምክንያት ምን እንደሆነ ያያ አታይም ፊቱን እንኳን እንዲህ እንደገረጣ አታይም እንዴ እስኪ አንተ ቆይ አንተ በሱ ቦታው ብትሆን ምንድን ነው የምታደርገው እንዴ እግዚአብሔርን እኔ በጣም ነው የሚገርመኝ ያንተ ጭካኔ ደግሞ እኔ ከእንደዚህ አይነት ሰው ጋር ልኖር አልችልም ታውቃለህ አባቢ የፈለገውን ሊያመጣ ይችላል እንጂ አልሰማውም እንደዚህ አይነት ጭካኔ ያየው ነገር ለልጆቼ ምንድን ነው የምታስተምራቸው አንተ አሁን ምን ማለት ነው እንዴ ማለት እኔ እንደዚህ አይነት ምጻብ የለብኝም ኧረ እባክህ ገባሽ እና እንዳልኩ ነው እኔ ለልጆቼ አባት የሚሆን ሰው መመርጠው ልክ እንደ ፍቅር ያለ ሰው ነው አንተ ነገ ለልጆቼ ቦክስ ተሰምዳችሁ ነው ወይስ ልክ ትዳር ምን እንደሆነ አልገባም መሰል አባቴ ባንቺ መጣት በለኝ በቃ እኔ አልፈልግም አንተን አባቢ የፈለገውን ያምጣ እኔ ማለት በጣም ነው ማከብረው በጣም ነው የምወደው በጣም ፋሚሊዎች ሞድ ግን አሁን ናአኻ አይደለካይ ምናምን ነገር አይተውል የተርዲክ ኦሬዲ ቤተሰብ የመምጽም ልኺ ሙስኡ ተመለለኪ ማለት ግዴታ አለውም ተሰምዒም ነኪ ማለት በፋሚሊ የመጣ ስለሆነ ምንም ማረጋችሁ አልፈልግም ምናምን አትበይ ገባሽ ፈለገ አንተ አልገባም ፍቅር ሰማኝ እኔን ይልቅ አንኮ ነገ ዛሬ እንደዚህ ያደረገ ይልቅ አባት ሰማኝ አንተ ታውቃለህ እኔ ምን አይነት ሴት እንደሆነ ታውቃለህ በጣም ሴንሲቲቭ አይነት ሴት ነኝ ሶ እንደዚህ አይነት ባል እንዴት ነው እኔ ሊያስተዳድር የሚችለው ማስተዳደር ስለ ነገ ልጆች ይመጣሉ ምናምን እና አንተ ምንድነው የምለው እሺ ለሷን ማለት ለልጆቻችን ምንድነው የምታስተምራቸው እንደዚህ ቦክስ መጋጠም ወይስ በንግግር ማያምን ሰው ምናምን ታረጋቸው ነው እንዳንተ ምን ባል ነው እኔ እኮ ባል እኮ እበርጣለሁ አባቱ ምን ሆነ ነው አባቱ አው ጭራሽ አባቱ ምን ለማለት ከዚህ አይተካራከሩ ስምዑን ላይ አይተካራከሩ ማለት አና አخذتكم ማእኸላቲ ነገራትኩም ፍቅርኩም ከባላሽ ይልኩም አይደሊ ንምንታይ ወረድ ላአኸ ቤተሰብ ይመጽልኺ ስለ ቤተሰብ ሞጽል ተረዳዳኹም ነገሪ በቀደም አይለፈትሕና ኢና በቃ ምሳዬ ትሆን ይልኽኒ በቃ እሺ አይ አባቴ ሰማኝ ገብቶኛል እኔ መለያየት ላንቺ ይከብድሻል ምን መሰለሽ ለምንድን ነው የሚከብደኝ ካንተ ጋርም ተለያይቻለሁ እና ነግረሽኛል በቃ አይሆንም እንደዚህ ፋሚሊ ጉዳይ ነው ምናምን ተርጀሻለሁ ላንቺ ማለት ግዴታ ነው አንቺ የሆነ ከኔ እንደሱ እንደማትመርጥ አውቀው ነበር ግን የፋሚሊ እንደተገደድሽ ስለባውቀው ግን ግዴታ ማንቺ ፋሚሊ መስማት አለብሽ ምንም ማድረግ አልችልምና አሁን ኖ አባዬ እንደዛ አይደለም አባቴ ና ለምንድን ነው የምትሄደው አባ ለምንድን ነው የምሄደው መሄድ ካለብህ አንተ ነው የምትሄደው ማለት ነው ይቅርታ መጀመሪያ ትጠይቀዋለህ እንዳስመጣሁት ይቅርታ ጠይቀው ምን ለማለት ነው ልክ አሁን ቁስሉ እየተሰማው ነው ስርዓት ይኖርህ አይዞህ አባቴ አልገባኝም ስነ ስርዓት ይኖርህ አልኩ እንዴ ስንት ነገር እንደዛ እንደው ማለት ነው ካንተ ጋር መሆን አልፈልግም በቃ አልፈልግም አባቢ የፈለገውን ያምጣ አያገባኝም አዎ
ምንም አታመጣም። እንደዚህ በተጎራራ መሰለ እንዴ ሲጀመር ሜሊ ስምعني ላይ የተረዳከኝ ምን ያትበለኝ ፍቅሬ ስማኝ እኔ ማለት ነው እግዚአብሔርን በህይወቴ በጣም ብዙ ስራዎች ሰርቻለሁ እኔ በህይወቴ ላይክ አንተ ጋር ያደረስኩት ነገር በጣም ነው የቆጨኝ እግዚአብሔርን አታቀማባት እኔ እንዴት አድርጌ ላስረዳ ግን ከዚህ ብለዓልስ ያው ምንም ነገር ክፍጠር ይክል ኦሬዲ ተረዳዲኩም ምስ ቤተሰብ ልጎርኩም ነገሪ ያው ብለይ ተረባሕና አይ ከምዚ ላየ ለኾነ ማለት ተዕርፍ ትሒዝ ሞጽ ምናምን ልፈጠረ ነገር ትፈጥኺ ላአخذ ليكون ጉዳት ከጽሐል ኸይሪ ላንቺ የማይሆን ነገር ያደርስብሻል ገባሽ የሆነ ሊመታሽ ይችላል በጓደኞች አርጎ ብቻ በራስ አይሆን የሆነ ነገር እንዳላረግሽ አንቺ አና አልሰማሁም ጌታ ምስክሬን አልሰማሁም እንዴ አልገባም ይሄ ልጅ ማለት ነው አንተ ጋር ሲያደረገው ነገር ሊያደርግ ምክንያቱም እንተዋወቃለን አንደኛ የሰፈር ልጅ ነን ገብቷል እኔ የሆነ ነገር ቢያደርገኝ ወንድሞች የሚለቁት ይመስላል አስታስቡ አይደለም እናሱ እኮ ነው የማልፈልገው ወደ ወንድሞችሽ ምናምን መግባት አልፈልግም ለምን ከዛ ከቤተሰባችሁ ጥል ይፈጠራል ከሱ ጋር እና ምንም ነገር የለኪ ሜል በቃ ሙሱ ትሆነን ኤኪ ማለት እኔ ከኔ ጋር እንድትሆን እኮ በጣም ነው የምፈልገው ግን ግዴታ መሆን ስላለብሽ ከሱ ጋር ግዴታ ከሱ ጋር መሆን አለብሽ ለምን እንዳይጎዳሽ አነስ ክትጉዳይ አይደሊ ይህማ ነገር ከጋጥመክ ይደል አነ ላخ ጽቡቅ ነገር ይልደል ማለት ጽቡቅ ደረጃ ለሐሽውት ነው ይልደል ማለት ሐቆም ቤተሰብ ሎ አቢሎም ምናም ብቻ ነው ዓለመ ተሐሳስዋ ኩሊም ይخليም ቤተሰብ ተገዲድ ኸይና ሜሊ ምንም ችግር የለውም ከሱ ጋር አሁን ከሱ ጋር ነው መኖር ያለብሽ አንቺ መጥፎ ነገር እንዲደርስ ስለማልፈልግ እኔ ላንቺ እኔ ሌላ ነገር ነው እንድትሆን ሌላ ቦታ ደርሰሽ ማየት ነው የምፈልገው ለምን ባንድ ሰው ምክንያት አንቺ ህይወትሽ ከርትት ያለሽ ገባሽ ምንም እንደሱ አይነት አሁን ማልቀስ ምናምን የለብሽ እሺ አታልቅሽ አያስፈልግም ማልቀስ ሜሊ አይተከ ይፈዝ ይርደኝ እኮ ምን ነገር አይደለም አታልቅሽ በቃ አቃለው እኮ እንደሚደብር ግን ምንም ማድረግ አይቻልም ገባሽ ሪሊ እና በቃ ምንም ማድረግ አንችልም ገብተሻል የሆነ ግዴታ ነው ከሱ ጋር መሆን ያለብሽ እሺ እኔ ከሱ ጋር ነው ማባት ማርያምን አልሆንም ምንም እናረጋው አንቺም ጉዳት ነው የሚደርስብሽ ገባሽ ምንድነው እኔ ካንተ ማጣት በላይ የሚጎዳት የሚደርስብኛል ይመስላል አይደለም እኔ ካው ባላ ያገኝ ማለት የሆነ አገር የለም ሄድና ወስኛለሁ ገባሽ የት ነው የምትሄደው መቀሌ ሄዳለሁ አትሄዳትም ለምንድን ነው የምትሄደው ካሁን በኋላ እኔ ምንም ነገር ምን አለኝ ካሁን በኋላ እኔ አለው አባት እኔ አለው የምሬን ከዚህ በኋላ እንትን አልልክ ማለት ብቻን አልተወክም ምናምን ነገር ከፋሚሊ ጋር እንዴት ልትሆኚ ነው እኔ በቃ እኔ ማለት እኔ ምንም መምረጥ እንዳለብኝ አላውቅም ግን ፋሚሊ እኔ ልጃቸው ከሆንክ የእውነት የሚወዱኝ ከሆኑ ማፈቅራውን ሰው እንዳገባ ይርዱኝ ከዛ ውጭ ደግሞ ማለት እኔ ከሪካንት ተለይቼ ምንም አይነት ላይፍ ሊኖረኝ የማይችልም ጀስት የተሻለ ህይወትም ሊኖረኝ ስለማይችል ምንም አይነት የተሻለ ህይወት ስለማይኖረኝ አውቃለሁ እኮ አንቺ ብቻ አይደለም እኔም ምን አይነት ህይወት እየኖርኩ እንዳለው ሶስት ቀን እንትን ምናምን በጣም ነው የከፋኛለሁ ግን በቃ አንቺ ምንም ጉዳት እንዲደርስብሽ አልፈልግም በቃ አስከስማ ነገር ከጻካ አይደልኝ እኔ አንቺ ምንም ነገር በቃ አልፈልግም እና አሁን በቃ እኔ ልሄድ ወስኛለሁ አንቺም ትዳርሽም ፍቅርሽም ማለት ደስ አልክ ሆነ ለልከልምና አነ ገባሽ አሁን ማልቀስ አባት በእናት በማርያም አትሄድ ጥለኛ አትሄድ አንተ ከሄድክ እኔ እሺ እመጣለሁ ጌታ አንተ ከሄድክ እኔ እመጣለሁ አንቺ ምንም ነገር ወዴት ነው የምትመጪው አንተ ጋር ነው አንተ ጋር እመጣለሁ ማርያም ምን እዚህ አልቀመጥም ማለ ሌላ ቦታ ነው የምሄደው እንደሱ ጋር ያስፈልጋል አባት እኔ አንተ የሌለህ እኔ አልፈልግም መኖር እሱን አልፈልገውም አይተው የለ አንተ እኔ የምትወደኝ ከሆነ እንደዚህ አይነት ወንድ ነው የምትመኝልኝ ጫካኝ መጥፎ እንደዚህ መያይ ምናምን እንደዚህ ነው መያኝ እኮ ስማኒ እንደዚህ ብሎ መጥፎ ነው የሱ ጋር መኖር አልፈልግም መጥፎ ነው አይኑ ራሱ እንደዚህ ነው መያይ እና እኔ ጥሩ ሴት አይደለሁም ለሱ የምትመኘኝ አሁን ምን ማርካች ማለት አንቺ እንድትጎጂ ምናምን አልፈልግም በቃ አስማማ ነገር ከጻቂ አይደል ያና ነገር ከወረ አኖ ጌታን እኔ ማለት ይሄ ምንድነው ማለት ነው ጨካኝ ነው በጣም ኮፓቲ እንዴት ነው እሱ ጋር ምኖረው ነው እሱ ጨካኝ እንደሆነ ግን የፋሚሊ ነገር ስለሆነ ምንም ነገር አታረጊም ገባሽ የፋሚሊ ጉዳይ አይ ነው ማንም ፋሚሊ እንዲረዱኝ ሆነ ብቻ ሆነ እኔ ጫለቀም እኔ ምንም ማድረግ አልችልም እና በቃ እኔ ልጅ ለምንድን ነው የምትሄድ አባቴ እና ምን አደርጋለሁ እዚህ እኔም አሞኛል በጣም በቃ ነው ጋጋቃለሁ አባዬ ግን እንትን እናደርጋለን ልንገርህ አንድ ነገር ይኸውልህ
በመጀመሪያ ደረጃ በጣም ይቅርታ በጣም እኔ ከልቤ ማለት ነው አስፈላጊ ከሆነ እንኳን ብርክ ይቀርልሃለሁ ከፈለክ አባቴ ማለት እኔ ላይክ ምን በይ ለስረዳ እኔ አንተ ወደ መቀሌ ተመለስክ ማለት ለኔ ህይወት ምን አይነት መራ እንደምትነው ተቀም እኔ የምሬን ነው ጌታ ራሴን ነው ማጠፋ አንተ ከሌለ እና እኔ አንተ ሳትኖር እንዴት ልኖር ነው እሱ እኔ ከሱ ጋር ልኖርልህ ነው አበነይ ንዓኽ ሒዘብ ዝዓለም ዘይሰግሮ ተገም የለን ሓብነይ ንዓኽ ሒዘብ ዝዓለም ዘይሰግሮ ተገም የለን